የመጨናነቅ ስሜት ይሰማችኋል? ምንም መውጫ መንገድ እንዳጣ ሆናችኋል? ከመጠን በላይ ማሰብን ማሸነፊያው ምስጢር ራስን ማረጋጋት ወይንም በደንብ መተንፈስ እንዳልሆነ በነገራችሁ ከዚህ ይልቅ በአለም ላይ ያለ ህዝብ እንዴት ከጭንቀት ከማሰብ ጋር እንደሚኖር እና የዛ ማህበረሰብ መፍትሄ ምን እንደሆነ ማወቅ ነው ምስጢሩ። ከዛንም በእናንተ ህይወት ውስጥ እርጋታን ለማግኘት ከነሱ መማር የምትችሉትን ጥበብ ስለማግኘትና ስለመጠቀም ነው። በዚህ ቪዲዮ ላይ ዓለም ላይ ከሚገኙ እውነተኛ ማህበረሰቦች እና ባህሎች ላይ ምናልባትም የማታውቋቸው ህዝቦች ላይ ጭንቀት ወይንም ከመጠን በላይ ማሰብን የሚያሸንፉበትን መንገድ ጠለቅ ብለን የምናይ ነው የሚሆነው። ከጭንቀት ጋራ ያለው ችግር ጭንቀት ወይንም ከመጠን በላይ ማሰብ ሁሉም ቦታ ያለ ነገር ነው። ስራ፣ ቤተሰብ፣ የማህበረሰብ ህይወት፣ የስልካችሁ ኖቲፊኬሽን እንኳን ከልክ ያለፈ ማሰብ ምቹ ያልሆነ ነገር ብቻ አይደለም ጎጂም ነው። አእምሯችሁን ያስጨንቀዋል፣ ሰውነታችሁንም እንደዛው ደስታችሁን ያሳጣችኋል። ነገር ግን ጭንቀት ሁሌም መጥፎ ብቻም አይደለም። እናንተ ለሱ የምትሰጡት ምላሽ ነው ዋጋ ያለው። አጭር ታሪክ የሳንብ ህዝቦችና በሃሽ ዲዘርት ያላቸው ከጭንቀት ነፃ የሆነ ህይወት። የሳን ህዝቦች በጣም አስከፊ አካባቢ ነው ያሉት። እዛ አሁን በጣም ጭንቀት ይሆናሉ ብላችሁ ነው የምታስቡት አይደለም? ነገር ግን በሚያስገርም ሁኔታ ሌላው ህዝብ ያነሰ የጭንቀት ሌቭል እንዳላቸው ነው ጥናት የሚያሳየው። እንዴት ይሄ ሊሆን ቻለ? ምስጢራቸው ችግርን ማምለጥ ወይ ምናምን አይደለም። በቀላሉ በደንብ በግንኙነት ከማህበረሰቡ ጋራ መኖራቸውና ቅለት ያለው ህይወት መምራታቸው ነው። ህይወት ከባድ ስትሆንባቸው በእሳት ዙሪያ ተሰባስበው ታሪኮችን አንዱ ለአንዱ ያጋራል። አንዱ ለአንዱ መከታ ደጋፊ ይሆናል። ዋጋ ያለው ላይ ትኩረት ያደርጋሉ። እንደ ሪሌሽንሺፕ ማጋራት ተፈጥሮ ማለት ነው። ከቁሳዊ ጭንቀት ይርቃሉ። ከዚህ የምንማረው ነገር ቢኖር አንዳንዴ ጭንቀት ወይንም ከመጠን በላይ ማሰብ ግንኙነት የማጣት ምልክት ሊሆን ይችላል። ጠንካራ የሆነን ማህበረሰባዊ ግንኙነትን መገንባትና ህይወታችሁን ቀለል ለማድረግ ጭንቀትን ያስወግደዋል። የጃፓኖች ጥንታዊ ፎረስት ባዚንግ ተፈጥሯዊ የጭንቀት መድኃኒት። ቢዚ በሆኑት በጃፓን ከተማዎች ውስጥ ህዝቦቹ ሺንሪን ዮኮ ወይንም ፎረስት ባዚንግን ደጋግመው ይለማመዱታል። ይሄም ማለት በዛፍ በተሞላ ጫካ ውስጥ ማይንድፉል የሆነን ዋክ ማድረግ፣ የእግር ጉዞ ማድረግ አንዱ ነው። አዲስ አየር ወደ ውስጥ መሳብ ነው። እናም ከተፈጥሮ ጋር አብሮ መስማማት ነው። እነዚህን ነገሮች ሳይንስ በራሱ ያረጋግጣል። ሳይንስ እንዲህ ይላል፣ ለ20 ደቂቃ ብቻ ራሱ ዛፎች መካከል መሆን የጭንቀት ሆርሞኖችን ይቀንሳል ይላል። እንዲሁም የነርቨስ ሲስተማችሁ ያረጋጋል። ይሄ ፋሽን የሆነ ዝም ብሎ ነገር አይደለም። ጭንቀታም የሆነን ህይወት ሚዛናዊ የሚያደርግ የሚያረጋጋ ለሺህ አመታት የቆየ የጥንት ልምምድ ነው። ከዚህ የምንማረው የሆነ ቅንጡ ስፓ ያስፈልጋችሁ። በተፈጥሮ ውስጥ የምታደርጉት የሆነች የእግር ጉዞ እንኳን አእምሯችሁን እንደገና ሪሲት ማድረግ የሚችል ነው። እንዲሁም ጭንቀትን አጥቦ የሚያስወጣ የተለያዩ ህዝብ ልምምዶች በአለም ላይ ብዙ የዓለማችን ህዝቦች የተለያየ ነገር ስነ ስርዓት አላቸው። እንደ ከበሮ መምታት፣ መደነስ፣ አርምሞ የመሳሰሉት። እነዚህን ታዲያ የሚጠቀሙት ስሜቶቻቸውን ለማብላላት እና ጭንቀትን ለመታገል ነው። እነዚህ ልምምዶች ህመምን ለመግለጽ ደህንነት ያለው ቦታ ይፈጥራሉ እናም ከማህበረሰቡ ጋር ያገናኛሉ። ይሄም ደግሞ በውጤቱ ህዝቡ ከትራውማ እንዲድንና ለተለት ጭንቀት እንዲፈወስ ይረዳዋል። ጭንቀት የአእምሮ ብቻ አይደለም፣ የስሜትም እንዲሁም የማህበረሰብም ነው። እንደነዚህ ሶስቱ ደግሞ እንደዚህ ያሉ ልምምዶች ይሄን ረገብ ያደርጉታል። ከዚህ የተማርነው ነገር የራሳችሁ የሆነችን ትንሽዬ ልምምድ ፍጠሩ። ደብተራችሁ ላይ የሚሰማችሁን መጻፍ፣ ጆርናል ማድረግ ሊሆን ይችላል ወይ ደግሞ ሰውነታችሁን ማፍታታት ወይንም ሻማ ማብራት። እነዚህ አእምሮንና ስሜትን የሚያረጋጉ ናቸው። የዳኒሽ አርት ሃይገ ዴንማርክ ሁልጊዜ በሚባል ደረጃ ደስተኛ ከሆኑ ሀገራት ውስጥ የምትካተት ናት፣ ማለትም በአለም ላይ። እናም አንዱ ምክንያት ደግሞ ሃይገ ነው። ይሄም የሚገልጸው በትናንሽ ደስታዎች መደሰትንና ምቹ ከባቢ ሁኔታዎችን መፍጠርን ነው። ያን መጠጥ መጠጣት፣ ከጓደኛ ጋር ጊዜ ማሳለፍ ወይንም ያን አሪፍ መጽሐፍ ማንበብ አስቧቸው። ይሄ ሃይገ የሚባል ነገር የሚያስተምረን ቀስ እንድንልና ያሁኑ ሁኔታ እንድናጣጥመው ነው። እንዲሁም ወከባ በበዛው ህይወታችን ላይም ለእርጋታ ቦታ ስለመስጠት ነው። ከዚህ የምንማረው ታዲያ ምንድን? እናንተም በራሳችሁ መንገድ ይሄን ሃይገ ሁኔታዎችን መፍጠር ትችላላችሁ። እለት እለት ስልካችሁን መዝጋት፣ ሻማ አብሩ ወይንም ያላችሁበትን ቦታ ጭንቀትን ለመፋለም ምቹ አድርጉት። ከፍተኛ ጭንቀት ያለባቸው ሀያላን ሰዎች እሳት አደጋ ላይ ፈጥነው የሚደርሱት እንዲሁም ፖሊሶች በተጨማሪ ሕክምና ስራ ዙሪያ ያሉ ሰዎች በሙሉ በጣም ከፍተኛ የሆነ የጭንቀት መጠን ነው በየቀኑ የሚገጥማቸው። ለዚህ ደግሞ ለየት ያለ ልምምድ ይቀበላሉ። ያተነፋፈስ ቴክኒኮች፣ የአእምሮ ንግግር እንዲሁም ጫናውን ለማሸነፍ የጓደኛ ድጋፍ፣ እነዚህን ሁሉ ይቀበላሉ። እነዚህ ሰዎች ጭንቀት በመዘጋጀት በልምምድና በትክክለኛው ማይንድሴት መቆጣጠር የሚቻል መሆኑን ያሳያሉ፣ ያረጋግጣሉ። ከዚህ የምንማረው አእምሯችሁ ጭንቀትን ከልክ በላይ ማሰብን እንዲያሸንፍ ማለማመድ ይችላላችሁ። ጠለቅ ያለ መተንፈስ፣ ዲፕ ብሪዚንግ፣ ቪዥዋላይዜሽን፣ ምናብን ወይ ደግሞ የሚጨንቃችሁ ጊዜ ላይ ከጓደኛ ጋር ማውራትን ሞክሯቸው። ሰላም ያለው አእምሮ ባለቤት መሆን። ማይንድፉልነስን የሚለማመዱ መነኩሴዎች አእምሯቸው ለጭንቀት ያለውን ምላሽ በትንሹ እንዲሆን ገርተውታል።
እንዲሁም ስሜታቸውን የበለጠ መቆጣጠር ችለዋል። ጭንቀትን አትምጣብኝ አይሉት፣ ረጋ ባለ የማወቅ ሁኔታ ውስጥ ሆኖ ነው የሚቀበሉት። ይሄ የአእምሮ ልምምድ በጊዜ ሂደት ጽናትን ይገነባል። ከዚህ የምንማረው ነገር በቀናችን ውስጥ ያለች ለራሳችን የምንሰጣት ትንሽ ደቂቃ እንኳን ወይንም ያርመመው ጊዜ በራሷ የአእምሮ ጭንቀትን የመከላከያ አቅሙን ያጠነክራል። ጭንቀትን እንደ ጥቅም መውሰድ ኢንተርፕረነሮች አብዛኞቹ በሚባል ደረጃ በጣም ከፍተኛ ከሆነ የጭንቀት መጠን ጋራ ነው የሚኖሩት። የስራቸው ማብቂያ ቀን እርግጠኛ ለመሆን እንዲሁም ነገሩን የማጣትና የማግኘት ከባድ ሪስክ ውስጥ መግባት፣ ይሄ ሁሉ ጭንቀት ውስጥ ነው የሚያስገባቸው። ብዙዎቹ ታዲያ ጭንቀትን ለፈጠራና ለመገፋፋት እንደ ነዳጅ ያዩታል። ግን መጠቅ ያሉት ሰዎች ደግሞ ጭንቀት እረፍት ከሌለው ወደ በርናውት እንደሚያመራ ያውቃሉ። ምስጢሩ ታዲያ ምንድን ነው? ባላንስ፣ ሚዛናዊነት ነው። መቅደም ያለበትን ስራ አስቀድሙ፣ እረፍት አስገቡበት። እናም ጭንቀት ህይወታችሁ እንዲቆጣጠር አትፍቀዱለት። ከዚህ የምንማረው ነገር ጭንቀት ኃይል ሊሆን እንደሚችል ነው። ነገር ግን ከእረፍት እና ከጥራት ካለው ትኩረት ጋራ ባላንስ ካደረጋችሁት ብቻ ነው። ብቻችሁን አይደላችሁ። ጭንቀት ሁላችንም ጋራ የደረሰ ነገር ነው። ማንም ብንሆን የትም ብንሆን ማለት ነው። ነገር ግን ህይወታችሁን መቆጣጠር የለበትም። ከተለያዩ ማህበረሰቦች በመማርና በተረጋገጡ ቴክኒኮች ማለትም እንደ የእርስ በራስ መደጋገፍ፣ ተፈጥሮን መቅረብ፣ የተለያዩ ልምምዶች እና ማይንድፉል መሆንና አሪፍ የሆነ ሚዛናዊነትን ባላንስን በመፍጠር ጭንቀትን ወደ እርጋታ፣ ትኩረትና ጥንካሬ መቀየር ትችላላችሁ። በትንሹ ጀምሩ። የእግር ጉዞ በማድረግ ጀምሩ። የመፍታቻ ፈታ የምትሉበት ቦታዎችን በመፍጠር ጀምሩ። የመተንፈስ ልምምድን ሞክሩ። ወይ ደግሞ ከምታምኑት አንድ ሰው ጋራ ተገናኙ። አእምሯችሁና ሰውነታችሁ ያመሰግኗችኋል። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ የምትለዋን ነኳት። እንዲሁም በቀጣይ የማቀርብላችሁ እንዳያመልጣችሁ ሰብስክራይብ አድርጉ። በኮሜንት ቦታውም ላይ ጭንቀት ወይንም ከመጠን በላይ ማሰብ ስትረስ ህይወታችሁ ላይ ያለውን ተጽዕኖ እና ያን የምትፈቱበትን መንገድም አጋሩኝ።